እና ክፍል 24 አባትየው ብር ይዞ ሲሄድ ነው ማለት ነው። እዚህ ጋር ብር ይዞ ሲሄድ ያው ይታሰራል አይታሰር የሚለው ላይ እናየዋለን ማለት ነው። እዚህ ጋር አባትየው ቀድሞ ፖሊስ ስለጠራ ሊያስይዘው ስለፈለገ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልኝ። ሰላም ውዴ ቻናል ተከታታይ እንደምን አላችሁ? ደህና ናችሁ? እኔ ከእግዚአብሔር ይመስገን ሰላም ነኝ። እንግዲህ ሰላም እንዳለው እናንተም ሰላም ትሆኑ ተፈርጋለሁ። ዛሬ ደግሞ ለየት ባለ ያለው በድራማ መልክ ማለት ነው። ድራማው ያው ሚሉ ድራማ የሚለው በጣም ነው የምከታተለው። እናንተ ትከታተላችሁ ብዬ አስባለሁ እና በጣም ወድ ድራማ ዛሬ ያው 10 ሰዓት ላይ ይለቀቃል። ያው የባለፈው በጣም ደስ የሚል ነበረ ማለት ነው። ላይክ ሼር ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ ትላለሁ እና ሀኒ ለእናቷ ትነግራታለች ወይ ትነግራት የሚለው ላይ አብረና ያለ ማለት ነው። የባለፈው በሚቀጥለው ላይ ማለት ነው እና አሲሮስ አባትየው ሲገለው ሰዎች አስይዘውታል ነበረ በፖሊስ ይታሰራል ወይስ አይታሰርም የሚለው ላይ ነበረ ማለት ነው። ስለዚህ የዛሬው ለየት የማደርገው ነገር ያን የእናቱ እንጀራ አባት ነው የሚባለው ያንን እስኪ አስሮ ያስይዘዋል ወይ እንዴት ነው ብሩስ ይሰጠዋል ወይ የሚለው ነገር አራት ማለት ነው ይቀጥላል ማለት ነው። እና በጣም ደስ የሚል ድራማ ነው። ባይዞ የብዙ አስተማሪ ያለው ምክንያቱም የሀና ትዕግስት አለ። በጣም ትዕግስተኛ ናት። እናቷ እንደሆነች ታቅስ ይለዋል እና በጣም የሚጓጓ ድራማ ነው የእውነት። እናንተም እንደምትወዱ ተስፋ አደርጋለሁ። ተከታተሉ። ድራማ ክፍል 24 ማለት ነው ይለቀቃል ዛሬ። ስለዚህ ሀኒት በጣም ትዕግስተኛ፣ ሰላም ደግሞ እንደዛ ለሀኒ በጣም ትወዳታለች እና ባንቺ ነው እየኖርኩች እያለች ትጠይቃታለች ማለት ነው። እና ሀኒ ደግሞ በጣም ለሰላም ልዩ ክብረት አላት። ሰላም ደግሞ ለሀኒ እንደዛ ማለት ነው። ስለዚህ በእነዚህ መሀል በጣም ደስ የሚል ቤተሰብ ሆነዋል በአሁን ጊዜ ማለት ነው። እና በጣም ነው ደስ ነው ባይዘ ወይ ይሄንን ውሃ የት ይገኛል? ይሄንን ገምቱ ማለት ነው። ዱባይ ላይ ትልቁ ህንፃ ላይ አካባቢ ያለው እዛ አካባቢ ነው ማለት ነው። እንደ አጋጣሚ ወደዛ ሄደን ስለነበረ ነው። እና እስኪ ሰላምስ ለሀኒ መቼ ነው ነግራት ማለት ፎቶ ስንት ቀን ልታይ ፈልጋ ነበረ፣ ግን ፎቶውን አላየችውም። ብታይስ ምን ይፈጠር ሊሆን ይችላል የሚለው ላይ ፓርት 24 ላይ ይቀጥላል ማለት ነው። ስለዚህ ላይክ ሼር ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ በትህትና ጠይቃለሁ። በተለይ ደግሞ ፕሮግራሞች በዱባይ ያላችሁ ጥንቃቄ አድርጉ፣ ራሳቸውን ጠብቁ። በተለይ በአሁኑ ጊዜ በጣም የሚያስጠላ ሆነዋል። ዋናው ግን ራሳችሁ መጠበቅ ነው እላለሁ ማለት ነው። ምክንያቱም ከሁሉም ነገር ራስን ጥንቃቄ ማድረግ አለባችሁ። በዚሁን ጊዜ በጣም ሳያል እንደሞተማኛው እና ስለዚህ ፓርት 24 በዚህ ክፍል እንደሚመጣ ቃል ማለት ነው። ስለዚህ ተዘጋጅ ፓርት 24 ለማየት ማለት ነው። ላይክ ሼር ሰብስክራይብ አድርጉን፣ አሳድጉን ማለት ነው። እኛም እንደግ ማለት ነው። መስፈይዘው የትላልቁ ፖይንት ነው የሚባለው እነዛ ናቸው። የትላልቆች ማርከር መሄዳ ነው እንደ ሰርግ የተለያዩ ፕሮግራም ያለበት እዚህ ጋር ነው የሚዝናናው ማለት ነው። ስለዚህ እናንተም ተዝናኑ ላለመሰከ